ሰላም ጤና ይስጥልኝ ውድ የጤና ላይፍ ቤተሰቦች። ወንድ ልጅ ማስገረዝ በባህላችንም ሆነ በሕክምናው ዘርፍ የተለመደ ቢሆንም ከግርዛት በኋላ ያለው እንክብካቤ ግን ለብዙ ወላጆች ፈታኝ ነው። ዛሬ ከግርዛት በኋላ ሊከሰቱ የሚችሉ 5 ወይም 6 የተለመዱ ችግሮችን መቼ መጨነቅ እንዳለብንና በቤት ውስጥ ልናደርጋቸው የምንችላቸውን መፍትሄዎች እንዲሁም መቼ ወደ ሕክምና መሄድ እንዳለብን በዝርዝር እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ዛሬ የችግሮቹን ዝርዝር ማብራሪያና እስከ ምሳሌዎች አብረን የምንመለከት ይሆናል። ወደ መጀመሪያው ስናልፍ መጠነኛ እብጠት ወይም መቅላት ይኖራል ከግርዛት በኋላ። ግርዛት እንደማንኛውም የቀዶ ጥገና ስራ ቁስል ስላለው በመጀመሪያዎቹ 2 እና 3 ቀናት አካባቢ ሊያብጥና ሊቀላ ይችላል። ይህ የተለመደ ነው። ስለዚህ ምንድነው ማድረግ ያለብን ካላችሁ ቁስሉ እንዲደርቅ ንጹህ አየር እንዲያገኝ ማድረግ ያስፈልጋል። ዳይፐር በጣም ጥብቅ አድርጎ አለማሰር ያስፈልጋል። ቁስሉ ላይ የሚለጠፍ ነገር ካለ በሕክምና ባለሙያ የታዘዘ ቅባት ወይንም ቫዝሊን በመጠቀም እንዳይጣበቅ ማድረግ ያስፈልጋል ማለት ነው። ሁለተኛው ከግርዛት በኋላ ሊከሰት የሚችለው ችግር ምንድነው? መጠነኛ የሆነ የደም መፍሰስ ሊኖር ይችላል። ግርዛት ልክ እንደማንኛውም ቀዶ ጥገና ጥቃቅን የደም ስሮች እንዲቆራረጡ ያደርጋል። በመሆኑም በመጀመሪያው ቀን ላይ መጠነኛ ደም መታየቱ የተለመደ ነው። ለምሳሌ ዳይፐሩ ላይ የ1 ብር ሳንቲም ወይንም የ2 ብር ሳንቲም የሚያክል የደም ጠብታ ካያችሁ ይህ ብዙ ጊዜ አያስደነግጥም ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ንጹህ ጎዝ ወስዳችሁ ደሙ የሚወጣበት ቦታ ላይ ከ5 እስከ 10 ደቂቃ ያህል ረጋ ባለ ሁኔታ ተጭኖ መያዝ ያስፈልጋል። ደሙ ከቆመ በኋላ አካባቢውን አለመንካት ያስፈልጋል። ነገር ግን ደሙ ካልቆመ በአስቸኳይ ወደ ሕክምና መሄድ እንዳለባችሁ መገንዘብ አለባችሁ ማለት ነው። ሶስተኛው ሊገጥም የሚችለው ችግር ምንድነው? ከግርዛት በኋላ እብጠትና መቅላት ነው ማለት ነው። የሰውነታችን የተፈጥሮ መከላከያ ቁስልን ለማዳን ሲሞክር የደም ዝውውር ወደዚህ አካባቢ ስለሚጨምር እብጠትና መቅላት ይፈጠራል ማለት ነው። ለምሳሌ የግርዛቱ ጫፍ አካባቢ ልክ እንደ ዶናት ዙሪያውን ለጥቂት ቀናት አብጦና ቀልቶ ሊታይ ይችላል። ይህ ብዙ ጊዜ ከ3 እስከ 5 ቀን ባለው ጊዜ ውስጥ በራሱ ይጠፋል ማለት ነው። ስለዚህ ሌላ መፍትሄ ሊሆን የሚችለው ለዚህ ጉዳይ ምንድነው? ልጁን ምቾት የሚያሳጣና የሚያጣብቅ ዳይፐር አለማልበስ ያስፈልጋል ማለት ነው። እንዲሁም ሽንት በሸና ቁጥር አካባቢውን በንጹህ ውሃ ብቻ በቀስታ ማጽዳት ያስፈልጋል ማለት ነው። ሌላኛው ሊደርስ የሚችለው ችግር ምንድነው? ከግርዛት በኋላ አራተኛው ማለት ነው በቢጫማ ፈሳሽ ወይንም ሽፋን ሊታይ ይችላል ማለት ነው። ይህ ብዙ ጊዜ ወላጆች ቁስል መግል ይይዛል ብለው እንዲጨነቁ የሚያደርግ ነጥብ ነው። ነገር ግን ይህ ቁስል እየዳነ መሆኑን የሚያሳይ የሰውነት ፈሳሽ ውጤት ነው። ምሳሌ ከግርዛቱ ከሁለተኛው ቀን ጀምሮ በቁስሉ ዙሪያ ቀጭን ቢጫ ወይንም ነጭ የሚመስል ሽፋን ካያችሁ ይህ የቁስሉ ቅርፊት እንጂ ኢንፌክሽን አይደለም። መግል ከሆነ ግን አካባቢው በጣም ይግላል፣ ይሞቃል፣ መጥፎ ሽታ ይኖረዋል፣ ልጅም ትኩሳት ይኖረዋል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ይህንን ቢጫ ሽፋን በፍጹም ለመፈቅፈቅ ወይንም ለመላጥ መሞከር የለባችሁም። በራሱ ጊዜ እንዲላጥ መተው ያስፈልጋል ማለት ነው። አምስተኛው ችግር ሊፈጠር የሚችለው ከግርዛት በኋላ ህመምና መረበሽ ነው። ግርዛቱ ትኩስ ስለሆነ ህፃኑ ሽንት በሚሸናበት ጊዜ ወይንም ዳይፐሩ ቁስሉን ሲነካው ህመም ሊሰማው ይችላል። ለምሳሌ ህፃኑ ዳይፐር በሚቀየርበት ጊዜ እግሩን ሲያራግብ ወይም ሲያንቀሳቅስ ወይም ሽንቱን በመሽናት ሲጀምር በከፍተኛ ሁኔታ እያለቀሰ ከሆነ ህመም እየተሰማው መሆኑን መረዳት አለባችሁ ማለት ነው። ለዚህ ሊሆን የሚችለው መፍትሄ ምንድነው? የግርዛቱ ጫፍ ከዳይፐሩ ጋር ተጣብቆ ህመም እንዳይፈጥር በሐኪም የታዘዘ ፔትሮሊየም ጄሊ ወይንም ደግሞ ቫዝሊን በብዛት መቀባት ያስፈልጋል። ይህ ዳይፐሩ በቁስሉ ላይ እንዳይጠበቅ ስለሚያደርገው ማለት ነው። ስድስተኛው የመጨረሻ ነው። የሽንት መቆራረጥ ወይንም መከላከል ሊከሰት ይችላል። አንዳንድ ጊዜ በእብጠት ምክንያት ወይንም የታሰረው ፋሻ በጣም ጠብቆ ከሆነ
ህፃኑ ሽንት ለመሽናት ሊቸግረው ይችላል ማለት ነው። ህፃኑ ሲሸና ቁስሉን ስለሚነካው ሊያስለቅስ ወይንም ሊያቃጥለው ይችላል ማለት ነው። ለዚህ መፍትሄ የሚሆነው ነገር ምንድነው? ቁስሉ ላይ የሽንት ንክኪን ለመቀነስ በሐኪም የታዘዘ የፔትሮሊየም ጄሊ ወይንም ደግሞ ቫዝሊን መቀባት አስፈላጊ ነው ማለት ነው። ህፃኑ ለብዙ ሰዓታት ከ8 ሰዓት በላይ ሳይሸና ከቆየ ግን የሽንት መውጫው መጥበብን ሊያመለክት ስለሚችል ሐኪም ማማከር ያስፈልጋል ማለት ነው። ይህ ሁኔታ አስቸኳይ ትኩረት ያስፈልገዋል። ፋሻው በጣም የጠበቀ ከሆነ በሞቀ ውሃ በመዘፍዘፍ እንዲላላ ማድረግ፣ ካልሆነ ግን ወዲያውኑ ወደ ሕክምና ተቋም መውሰድ ያስፈልጋል ማለት ነው። ግርዛት በአግባቡ ከተያዘ በ7 እና በ10 ቀናት ውስጥ ሙሉ በሙሉ ይድናል። ዋናው ነገር ንጽህናን መጠበቅና አደገኛ ምልክቶችን ለይቶ ማወቅ ያስፈልጋል። ልጃችሁ ሲገረዝ የገጠማችሁ ለየት ያለ ነገር ካለ ወይም ደግሞ ሌሎች ወላጆች እንዲያውቁት የምትፈልጉት ምክር ካለ ኮሜንት ላይ አጋሩን። ተጨማሪ የጤና መረጃዎችን ለማግኘት ጤና ላይፍ ቻናልን ሳብስክራይብ ያድርጉ። ሰላም ለእናንተ ይሁን።